ለኪ ማርያም ሰላም ለኪ መጽንዕተ ኃይል ሰላም ለኪ። ከተወለድኩ እንግዲህ እዚህ አባቴም እዚህ ነው የተወለደው፣ እኔም እዚህ ነው የተወለድኩት፣ ልጆችም እዚህ ነው የተወለዱት። ቀደም ሲል እንግዲህ እቺ ቤተክርስቲያኗ ሳትመጣ ሳይተከል በፊት ድሮ እዚህ አካባቢ ላይ ኃይለ ሥላሴ የተከሉ ባንዲራ ነበረ። ለቡሄ ሲመጣ በየአመቱ ቀድመን ነበረ ጅራፍ ለማጮህ አስዮ ቤት ለማያል ቤት እንለምናለን። ከዛ ጅራፍ እያጮህ ዳቦ ይሰጡናል፣ አመስግነን እንወጣለን። ያንን ዳቦ ሰብስበን በቲታችን እንዞርና በዚህ ዞረን ነው ወደዚህ ሰፈር የምናጣራ። መጨረሻችን ስንለያይ በጅራፍ ነው። ቡድን እንለይና የዚህ ሰፈር ለብቻ ያዚያም ሰፈር ለብቻ እንለያያለን። ቦታውን ደብረ ታቦር ነው። ደብረ ታቦር ተጠራ። የሚገርም ነው። ያና ይሄ ትንቢት ይቀድሙ ለነገር ነው። እንደው እነዚህ ሰዎችም እንደዚህ እናስበው ሀሳቡ ስለነበራቸው ግን ተሳካቶላቸው። በአጠቃላይ ሀሳቡ ስለነበራቸው ቦታቸው ስለሆነ ሌላ ነገርም እዚህ ተወልደ ያደግንበት ቦታ ላይ ሌላ ምን ኮባት ማያድ ያለበትም ብለው ይሄን ህንጻ ሊገነቡ ይቻሉትና ይሄንን ቤተክርስቲያን ተቋም ሊገነባ ያደረጉትና እግዚአብሔርን ለምነዋል። እግዚአብሔርን የልመናቸው መሻት ደግሞ ፈጽሞላቸዋል። ያንን ብር እንሰበስባለን። ሰብስበን እዚች ጋር አለች አብዳር፣ እዚህ ጋር አሁን አምልኮ ነው ይባል፣ ድሮ አብዳር ነው። በቃ እንኳን አደረሰችን፣ እንኳን በሰላም ደጅ አገራችን ሰላም አረገችልን፣ እኛንም ሰላም አረገችን ብለን አሁን ከዚህ ከፎቁ በታች ስለት የሚገባ አለ፣ የሚሳለው አለ፣ ብዙ ነገር እንዳመልኩ በቃ አንድ ላይ ተሰባስበን በግ እንገዛና እዛው ላይ ይታረድና መርቆ ተመራርቆ በዛን ጊዜ ይሄዳሉ። እንኳን ሀገራችን ሰላም አረገችልን፣ እንኳን ደጃችን ሁላችንም በአይን ላይ ለመስቀል ደግሞ እንኳን አደረሰችን ተብሎ ይመራረቁ ነበር። ይህ በመዲናዋ ከፍ ብሎ በሚታየው ተራራ ለቡ ቻድ ኤምባሲ አጠገብ የሚገኘው ብዙዎች ለተለያዩ አገልግሎት፣ ለሆቴል ብሎም ለአምልኮ ስፍራ ሲሻሙት የነበረው በዛፎች የታጠረ ነፋሻማ አይን ቦታ ልጆች የቡሄ ዕለት በዚህ ስፍራ እግዚአብሔርን ሲያመሰግኑበት የነበረ የሕፃናቱ ትንቢት እውን የሆነበት በደብረ ታቦር ተራራ በዓለ ወልድን በምስጢር በሞሪያ ተራራ አበብዙኃን አብርሃምን አስተሳስሮ የተመሰረተው ታላቁ ደብር የለቡ ደብረ ታቦር በዓለ ወልድና አበብዙኃን አብርሃም ቤተክርስቲያን ነው። ግን ምንድነው ከዛ ህዝቡ ሐና ማርያም ነበረ ቀብራችን። ሐና ማርያም ማንም ያቃታ ከጥንት የተተከለች ነች። ቀብራችን እዛ ነው። ሐና ታቦት ስትወጣ በእድር ይታዘዝና ጨፌ ታቦት ማደሪያ ድንኳን እዛ ነው እና ከብቶች ገዝተን እዛው ነው የምናበላው። እዛ ሄደን ሰው ገዝቶ ሁላችንም እድርተኛው ጠቅላላ ሄዶ እንጀራ ይዞ ጠላ ይዞ በጋራ ሐና ማርያም ጨፌ ታች ታቦት ማደሪያ የሐና እዛ ነበረ። የቅዱስ ባለወልድ መረዳጃ እድር ከዛ ሁል ጊዜ በየወሩ 8 ዳቦና 8 ጋን ጠላ በየወሩ ይደገሳል። ሲየተደገሰ እያለ በየወሩ ይህን ያህል ሰው ይመጣል። እድርተኛ ትልቅ እድር ነው፣ ረጅም እድር ነው። እንደው እኔ ድንኳኑ ላይ የተጻፈው ነው እንትኑ ታሪኩ በ1937 ዓመተ ምህረት ነው እድሩ የተመሰረተ ነው የሚለው። ገበሬው በኋላ ቅዱስ ባለወልድ መረዳጃ እድሩ ከተመሰረተ በኋላ ለምንድን ነው ሐና ምን ሄደው በስባችን ለምን ታቦት አንተክልም አሉ። በዚህ ቦታ
የአምልኮ ቦታ የላቸውም ነበርና የግድ ተሰባስበው እድር እየጠጡ ጽዋ ማህበር እየጠጡ የሚመሰረተውም በዚሁ ነው። የእግዚአብሔር ቤት የሚሰፋውም በዚሁ አጋጣሚ ነውና ጽዋ እየጠጡ እያለ እንግዲህ እርስ በርሳቸው ተነጋግረው እንዲያው በበለጠ ሃይማኖታችንም እንዲጠነክር ቅዱስ ሥጋውን የምንቀበልበት ክቡር ደሙም የሚፈተትበት ክቡር ደሙን የምንቀበልበት ቅዱስ ሥጋው የሚፈተትበት የእግዚአብሔር ጽላት ወደዚህ ብናመጣ በጎ ነው በሚል በራሳቸው ምርጫ ባለወልድን እዚሁ ቦታ አምጥተው እዚህ ከተራራው ዝቅ ብሎ ካለው ታች ገበሬዎች ሰጠው ቦታውን እዚያ ቦታ ላይ ቤተ መቅደስ ሰርተው የእግዚአብሔርን ታቦት እንዳመጡና እንደተፈቀደላቸው ነው እንግዲህ ቀደም ያሉ ሰዎች ሲነግሩኝ በዚህ መልክ ነው። የዚህ የታላቁ ገዳም ዋና መስራች ነኝ። የመጀመሪያው መስራች ነኝ። የተመሰረተበት ዓመተ ምሕረቱም እንግዲህ በ1995 ዓመተ ምሕረት ጥር 5 ቀን መሰረት ድንጋይ ተጥሎ መቃኟን ሰርተን ጨርሰን የካቲት 16 ቅዳሴ ቤቱ የተከበረበት ቀን ነው። የካቲት 16 1995 ዓመተ ምሕረት ማለት ነው እና እነዚህ መስራች ነኝ። ቦታው የተመሰረተበት 1995 ዓመተ ምሕረት ነው። የእድሩ የቅዱስ ጳውሎስ መረዳጃ ሰው ሲሞት መራዳዳት እንከል ሲደርስበት ድንኳን ምናምን እንዲተከልለት እድሩ ያው አደጋ ወይ አንድ ችግር ሲፈጠር ለቤቱ ገንዘብ ይሰጠዋል። ወይ ሚስት ወይ ባል ወይ ደግሞ ልጅ እናት ወይ የሞተበት እድሩ አላማው ለለቅሶ ነው። እኔም እዚህ ለአካባቢው እንግዳ ነበርኩኝ። አጋጣሚ ነው እንግዲህ እግዚአብሔር መቼም ለሁሉ ያዘጋጀለት ነገር አለ። አጋጣሚ እኔም እድል የሆነ እዚህ እንድመጣ ያደረገኝ መጀመሪያ ሊመሰረት የቻለበት እንግዲህ እድር የባለ ወልድን እድር የአካባቢው ምእመናን የባለ ወልድን እድር ጽዋ ይጠጡ ነበር። እድሩ እንግዲህ እንደ መረዳጃም ሆኖ እንግዲህ ሰው ሲሞት የሚረዳዱበት እድር ነው። ያን እድር እንግዲህ አቆይቶ ነው ወደ ታቦተ ማቀየረን ለምን ባለ ወልድ አንተክልን ብለው በዛ ተነሳሽነት እንግዲህ ሀገረ ስብከቱን ጠይቀው የወረዳ የስራ አመራሮችን ጠይቀው ነው ወደዚህ እንትን የገቡትና በዛን ጊዜ ሲመሰረት የነበሩ አባት ላፍቶ ቅዱስ ሚካኤል ቤተክርስቲያን ያገለግሉ የነበሩ ሊቀ ኅሩያን አሰበ መንግስቴ ይባላሉ። አጋጣሚ እሳቸው ናቸው አግኝተው መንገድ ላይ ይዞኝ የመጡት እዚህ ለምስረተው ማለት ነው። እሳቸው ሲመጡ የሚያውቁት ልጅ ነበርና አንድ የኔ ጓደኛ አጋጣሚ ላፍቶ ተገናኝተን እዛ ባዶ እዚች ዳገቷ ላይ አንዲት ቤተክርስቲያን ልንመሰረት ነውና የምታውቀው ቄስ ካለ እስኪፈልግ ሲሉት እሱም እኮ ጓደኛ ነው አውቃለሁ ካህን ሲለው የዛን ጊዜ ወንዶችም በሲቪል ነበርኩ እንግዲህ ሻሽም ነጠላም አልነበረም። እሱም ዚያው ነው እንደ በቃ ጠዋት ነጠላ ለብሰህ እዛች ቦታ ጋር ናሉኝና ከዛ ከተላከ በኋላ ማቃኞ የነ ሮሪሳ አያኖ ሮሪሳ ወይ ደግሞ ሮሪሳ አያኖ ልጆች ወነነ እንትና ጥሩዬና መገርሳ ነፍሱን ይማርና እነሱ ፈቀዱላቸው። ጥግ አድርገን ለጊዜው ታቦቱ ወደ ተራራ እስከሚወጣ ቦታ እስከሚያገኝ ድረስ እዚህ ጋር ለመትከል እዛ ጋር አደረጉ። ታችኛ መቃኞ ያለበት ቦታ ማለት ነው። የዚህ ግንባታ ያናጺ ሙያ የሱ ሙያ ነው። የሱ ሙያ ስላለኝ እኔም ከሱ ጋር ሆነ ያችን መቃኞ ሰራናት። ያችን መቃኞ ስንሰራ ወደ ስራው ከመሄድ በፊት ቦታውን የሰጡን ልጆች አሉ እዚሁ እኛ እዚህ ቦታ እንሰጣለን ብለው በጣም እንደው በእውነት እነሱ አይደለም እንኳን ቤተክርስቲያን የተሰራበትን ለቤተክርስቲያን መስሪያ ይቅርና ለአንድ ለበጎ አድራጎት እንኳን ማድረግ ዋጋ አለው።
ይህንን ቦታ ቆርሶ መስጠት ማለት ትልቅ ዋጋ የሚያሰጥ ነውና እነ ወይዘሮ ጥሩዬ ሩሪሳ እነ ብሪቱ ሩሪሳ እነ መገርሳ ሩሪሳና ነፍሱን ይማር መገርሳ በህይወት የለም እነ ከበደ ሩሪሳና በእጅጋ ሩሪሳ በእነሱ ቦታ ላይ ይህችን ቦታ ሰጥተውን ሰጥቶ የህንፃ እንዲገነባ አድርገዋል። ከቤተ ክህነት ያገዙን ሊቀ ኅሩያት መንግስት ናቸው። እዛን ጊዜ ያስተክሉት መጥተው ተባብረው ከዚህ ከደሞዝ ነፃ ሆኖ ማለት ነው። እሳቸው ይመጡ ከዛ ሲያስተምሯቸው ንስሐ ልጆቻቸው እንደውም ይሄ ሁላችሁ ብለው አስራት በኩራት ወደ 15,000 ነው 16,000 አመት ዛን ጊዜ ሲሰጡ ጉድ ነው የተባለው። በቃ በዛን ጊዜ 95 እንግዲህ 16,000 ማለት አንድ ቦታ ቤት የሚገዛበት ቦታ ነበር። ያን ዲሹ አድርገን እያገለገልን እኛ አንድ መርጌታ ፍስሐ ይባላሉ አብረውኝ የነበሩ ጓደኛዬ እሳቸውና እኔ ካርቶን እያነጠፍን ነው እዛች ጋር እየተኛን ያችን መቃኞ የሰራናት ጠዋት ጠዋት ኪዳን እያደረስን ቁልፍን መጀመሪያ ታቦተ ሕጉ ሲመጣም የተረከብኩት እኔ መጀመሪያው በእውነትና ያንን ስል ጠዋት ኪዳን አደርስና ወደ ስራ ሄዳለሁኝ። ሌላም ነገር የለማ ብዙውን ገቢ ደሞዝም ስለሌለ ከዛ ወደ ስራ እንሄዳለን። ወደ ሌላ ስራ ስንሄድ ቆልቆያን ኪዳን አድርሼ ጨርሼ ቁልፉን ቆልፌ ድንጋይ ፈንቅዬ ድንጋይ ውስጥ ነበር ከትቼው ያንን ቁልፍ ያን አድርገን ያ መቋኙ እያደገ መጣ። ደሞዝ ተተከለ። ከዛ እያደገ ሲመጣ እኛም ደሞዝም ስላለን ሰውም ብዙ ሰው ተቀጠረልን። ከዛ በእነሱ ጋር በሽፍት ሲሆንልን አሁን እየተስተካከለ መጣልን። እኔም ከዛ ወጥቼ ሌላ ከበደ ሩሪሳ ቤት ተከራይቼ መኖር ጀመርኩ። ከዛ ወጥቼ ማለት ነው እንጂ እዛ ውስጥ ግቢ ውስጥ ነበር የምኖረው ነበር እኔ እስከ ታቦተ ሕጉ እስከሚመጣ ድረስ ማለት ነው። ማህበሩ ከመረዳዳት በሐዘን በችግር ከመገናኘት ባለፈ ታላቅ ዓላማ የሰነቀ ከመረዳጃ ማህበር በእጅጉ ከፍ ብሎ የበዓለ ወልድን ስም የያዘ ታላቅ ደብር መስራት ችለዋል። ይህ ደግሞ የምዕመናኑን ጥንካሬ የሚያሳይ የክርስቲያኖች ህብረት ቤተክርስቲያን እንደሆነ የሚመሰክር ታላቅ ምስጢር ነው። ሰንበት ትምህርት ቤት የጀመርነው ደብሩ በ1995 ዓመተ ምህረት ሲተከል የደብሩ መተከል ተንተርሰን ነው ሰንበት ትምህርት ቤት መምጣት የጀመርነው። ልጆች ነበርን ያኔ። ደብራችን ላይ ቄስ ደረጀና ቄስ ይሄይስ የሚባሉ ካህናት ነበሩ። እነሱ ነበሩ እየሰበሰቡ ያስተምሩን የነበረው። በኋላ ላይ ግን የጠነከረ ነገር ስላልነበረ በዛው አመት ብዙ ሳይቆይ ተቋርጧል የተጀመረው። በኋላ ላይ በ1996 ዓመተ ምህረት አንዲት ወርቅነሽ የምትባል አንዲት ልጅ እየመጣች ማታ ማታ ብቻዋን ከላፍቶ ነው የምትመጣው። በዛ ዘመን ላይም መንገዱ በጣም አስፈሪ ነበር። እየመጣች አውደ ምህረት ላይ ብቻዋን ዘምራ ትሄድ ነበር ማታ ማታ። የእሷን ድምጽ ሰምተን 3 ልጆች ዳንኤልና ሂርጳ ይባላሉ ከኔ ጋር ሆነን መጣን የመጀመሪያ ቀን። ከዛ በኋላ ነው ሰንበት ትምህርት ቤት እንደ አዲስ ሰው እየበዛ መጥቶ እንትን ያልነው። ያው እሷ ስትመጣ ሰው ሰብስቦ አለችን፣ ሰበሰብን። ሌሎች ልጆችን ነግረን መሰባሰብ ጀመርን። ከዛም በ1996 ግንቦት 15 ቀን የሰንበት ትምህርት ቤቱ በመዋቅር ደረጃ ተመሰረተ። የሰንበት ትምህርት ቤቱ የራሷ ሊቀመንበር፣ ጸሐፊ፣ በመጀመሪያው አስተዳዳሪ አማካኝነት መምህር አሰበ ይባላሉ፣ ነፍሳቸውን ይማር። በሳቸው አስመራጭነት ሰንበት ትምህርት ቤቷ በመዋቅር ደረጃ ህፃናት ክፍል፣ ወጣት ክፍል ተብሎ ተዋቅሮ አሁን ላለችበት ደረጃ ደርሳለች ማለት ነው። በወቅቱ መማሪያ ቦታ አልነበረንም። በየመጠለያው በዳስ የተሰራ መጠለያ ነበር የድሮ መቃኞ ቤተክርስቲያን ጋር፣ በሱ ስር እንማር ነበረ። በኋላ ላይ ሾላ ዛፍ አለች። እሷ ሾላ ታሪክ ደግሞ ትገርማለች። ያቺ ቤት የሆነ አምልኮት ነበረባት ይባላል እንደውም ከታሪክ እንደሰማሁት ማለት ነው። እዛ ሾላ ቤቷ አዋፋ የምሰሶ አላለ የቤቱ መሀል ምሰሶ አዋፋ የምትወጣባት ምሰሶ መሀል ልክ እሷ መሀል ላይ ሾላ ትበቅላለች። ያቺ ሾላ በቅላ ሄዳ አድጋ በአዋፉ ነው የወጣችው አለ። ልክ ያችን አዋፍ ሰጥቃቃት ተወጣች። ወጣ እየሰፋች ስትር ነው ቤቱን ብትን ያደረገችው። እሷ ራሷ ቤቱን አፍርሳ እሷ ግንን በተቀመጠች ሰዓት እዛ ሾላ ስር ደግሞ እዛ ሾላ ስር ላይ ታቦተ ልደታ ታቦተን አክብረን
እውነት ስብሐተ እግዚአብሔር ተነግሮበት ኪዳን ተደርሶበት እዛ ገብተናል። እና አንዳንድ ጊዜ ለዚህ ነው እውነት እንደው ሰው ይቀድሶ ለመካን መካን ይቀድሶ ለሰው ብለው ለዚህ ነው ቦታን ሰው ይቀድሳል ሰውን ደግሞ ቦታ ይቀድሳል የሚባለው ለዚህ ነውና ያንን እንደዛ የነበረበት ቦታ ለዛ በቅቶ ይኸው ለዚህ ለቤተ ክርስቲያን ተቋም ነው ሆና ወደ ተቋሙ ገብታ እንደዚህ ብዙ ዓመት ታቦተ ጥሯቱ ወርዶ እዛች ጋር እኛም ተጠለልንባት እዛች ዛፍ ላይ ማለት ነው። ዛፏ አሁንም አለች። ያው እዛን ጊዜ አሁን በአጥር ታጥሮ ነው እንጂ መስክ ነበረች። የሚያምር ቦታ ነበር። እንደውም ባልወልድን እዛ ለመትከል እቅዱ ነበር። እንደውም እኛ ነው እና ምንድነው ፈቃደ እግዚአብሔር ካልሆነ ሊሆናችንም እንጂ አሁንም ሀሳቡ ነበር። ባለፈውም ራሱ ታቦተ ባልወልድ እዛ እንዲተከል ነበር። ይቺ ቦታማ ታምረኛ ተብሎ እዛ እንዲተከል ነበር እቅድ ነበርና ከዛ ተነስታች ሾላ ያን ቤት ፈንቅላ ወጣ እሷ ስለ ደግሞ ብዙ ተጠልለው ሾላ እንግዲህ ታውቃላችሁ አዋፋት ሰው እኮ ይመገባል ፍሬው ራስ በኋላ ደግሞ ያው እንግዲህ ሰው ውሎ ካደረ እግዚአብሔር ላይ የፈቀደውን ልቦና ያለውን ደግሞ አንዱ ደግሞ መጣና እዚህ ጋር ደግሞ አብርሃምና ባልወልድን አብሮ እንዲተከልና አብሮ እንዲኖር አደረጉ። ይህም ቦታ ሌሎቹ ለልዩ ልዩ ነገር ለመጠቀም ፈልገው ለልዩ ሆቴል ለልዩ ልዩ ነገር ሊጠቀሙበት አስበው ነበር ቦታውንና ይህንን ቦታ ቢያስቡም የእግዚአብሔር ፈቃድ አልሆነምና አንድ ባለጸጋ እግዚአብሔር የባረካቸው እግዚአብሔር ያከበራቸው እሳቸው እግዚአብሔር አነሳስቷቸው በጊዜው የነበሩትን የጽሕፈት ቤት ኃላፊዎችን ሄደው ሲጠይቁ እኔ አብርሃምን መስራት አብርሃምን ታቦት ማምጣት እፈልጋለሁ፣ ፈቃዳችሁ ከሆነ እናንተን ነው የሚመለከትና እዚህ ቦታ ላይ ብሰራ ምን ይመስላችኋል ቤተክርስቲያኑን ብለው ሲጠይቁ ሁሉም ፈቃደኛ ሆኖ ተነጋግረው ወስነው እንዲሰሩ ፈቀዱላቸው። ይሄ ህንጻው በጣም ዳገት ነበር። የሚገርማችሁ ነገር እቺ እውነት የአብርሃም ቦታ እውነት ደብረ ሞሪያ ማለት ነበር። በጣም እንደ ዛፍ የቆመች ማለት ነው ተራራ ነበረች አይደል? እንኳን እንደዚህ ህንጻ ሊሰራበት እንደ 100 ካሬ እኮ አትሆንም ቦታዋ ከላይ ያለች መዷ 50 አትሆንም። ከዛ ከሰጀመሩ ሰው እንኳን መኪና ይቅርና ሰው እኮ መውጣት አይችልም፣ ይንከባለላል እንጂ በሲስተም ካወጣ ወርዶ የሚሄደው ከሰጀመሩ በዶዘር እየተጠረገ መጥቶ ይህን ልክ ይህን ሜዳውን ሲያርሰው ሜዳ ይህን እንደምታዩት ሜዳ እንደዚህ ያለ ሜዳ አደረገው። 98 ህንጻው ተጀመረና በአንድ አመት ነው ያለቀ ህንጻው። 1999 ላይ ነሐሴ 28 ቅዳሴ ቤቱ ተከበረ። በረከታቸው ይደርብና ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ሊቀ ጳጳሳት ዘኢትዮጵያ በሳቸው አምሮት ወልድ በሳቸው ቡራኬ ተባርኮ ታቦተ ሕጉ ወደዚህ ገባ። 1999 ዓመተ ምህረት ማለት ነው። ይህ የምታዩት ውብ ህንፃ የሁለት ደጋግ ምዕመናን የልብ ስጦታ ነው። ብርሃነ ገብርኤልና ወለተ ኢየሱስ ይባላሉ። ሙሉን ወጪ በመሸፈን ለዚህ ክብር አብቅተውታል። ምዕመናኑም ጥያቄዎቻቸው መልስ አግኝተዋል። አሁን ልጆች ላይ እየሰሩ ነው። እነሱ በልጅነት ያላገኙትን የወንጌል ቃል ልጆቻቸው ተኮትኩተው እንዲያድጉበት መልካም ክርስቲያን የሆኑ ዘንድ ተግተዋል። በልጆቹ ተነሳሽነትና ጥረትም ትውልድ የሚታነጽበት ህንፃ እየገነቡ ነው። ቢሆንም የአካባቢ ሁኔታ ተግዳሮት ሆኖባቸዋል። እግዚአብሔርን ቃልን የሚያስተምር ሰው የለም። ሁሉም የራሱን ተፈቅዶ እግዚአብሔርን እያመነ አንድ አምላክን እያመነ ነበር የሚሄደው። በዛ ነበረ። ግን ከዛ ወዲህ ታቦት ከተተከለ ክርስትና አግኝተናል። ለክርስትናው እዚህ ነው። ሰው ሲሞት ፍታት እዚህ ነው። ሰንበትን ደግሞ መተን አስቀድሰን የራሳችን መተን እዚሁ ቤት የራሳችን አገልግሎት ትልቅ ነገርና አገልግሎት እያገለገለ ያለ ቤተክርስቲያን ነው። ምክንያቱም ለምን
ሩቅ ሚስደን ሬሳ ይዘን እዛ ፍታት ሀና የምንሄደው እዚህ በቅርቡ አግኝተናል። ትልቅ አገልግሎት እየሰጠን ያለው ቤተክርስቲያኑ ላለው ለምን በፊት የሚቆርበውም እዚህ ነው፣ ክርስትና የሚነሳው እዚህ ነው፣ ህይወቱንም እዚህ ነው። ቀን ሰንበት ስብሐት ብሎ እዚህ ራሱ ገብቶ የራሱን ጸሎት እግዚአብሔርን አመስግኖ ወደ ቤቱም ይሄድ ህዝብ ነው ያለው። እንኳን ለኛ ለህብረተሰቡ ለአካባቢ ጠቅላላ ትልቅ አገልግሎት እየሰጠ ነው የማስበው። በዚህ ሰንበት ትምህርት ቤት ውስጥ ስናገለግል ያው አገልግሎት ጀነራሊ አልጋ ባልጋ አይሆንም፣ ምንጊዜም ፈተና ያለው ነገር ግን ከዛ ውጪ ከአካባቢው አንጻር በጣም ከባድ ለአገልግሎት ብቻ አይደለም፣ በተለይ ለሴቶች ብቻ አይደለም። ከዛ ውጪ ደግሞ ቤተሰቦች ልጆቻቸውን አምነው የሚልኩበት ቦታ አይደለም። ከቦታው አቀማመጥ አንጻር እንዳያችሁ ጫካ ነው። ከዛ አንጻር ከዚህ በፊትም የተፈጠሩ አንዳንድ ችግሮች ነበሩ የሰማናቸው እና በዛ ምክንያት ያው ለአገልግሎት መስተጓጎል ያው ውስጣዊ ችግሮች እንዳሉ ሆኖ ለአገልግሎት መስተጓጎል እነዚህ ነገሮች ይጠቀሳሉ። ወጣቶች ልጆቻችን መንፈሳዊነት፣ እናት አባት ማክበርን፣ ሀገር መውደድን፣ ቤተክርስቲያንን አጸድ ማስተከልን፣ ቤተክርስቲያንን መስራትን የሚማሩበት ነው ይሄ አዳራሽ ማለት ነውና ወጣት ልጆቻችን ተስፋ እንዳይቆርጡ ይሄንን አዳራሽ የሚረዳን ክፍል ብናገኝ አሁን ይሄን አዳራሽም እንደዚሁ እንሰራለን ማለት ነው። በኋላ ላይ በራሳችን በአካባቢው ምእመናንን በማስተባበር በጭቃ አነስተኛ አዳራሽ ሰርተን የተወሰኑ ዓመታት ተጠቀምንባትና ፈረሰችብን። እሷም አጋጣሚ እናስተካክላለን ስንል አፈረስናትና ሰፋ አድርገን ደግሞ የተሻለ ብለን ቆርቆሮ በቆርቆሮ ወደ 18-19 ዓመታት አገልግሎናል ብዬ አስባለሁ። ያ ቆርቆሮ በቆርቆሮ አዳራሽ እዛ ውስጥ እንማር ቆየን። እሱ ከቤተ ክርስቲያኑ በጣም የራቀ ነው። የቀድሞ መቃኞ ጋር አሁን ጸበል እያገለገለ ያለው ቦታ ጋር ነው ሰንበት ትምህርት ቤቱ የነበረው። በኋላ ላይ እዚህ የበፊቱ አስተዳዳሪያችን ይህንን መሬት ሰጥተውን እችን ለመስራት እየሞከርን ነው። ያው ግራውንዱን በተወሰነ መልኩ ጨርሰን እንደምታዩት እዚህ ነው ያለ ነው። ያው ከነበረን የተሻለ ነው እንጂ አሁንም ቢሆን እያስቸገረን ነው። በጣም ዝናብ ሲዘንብ የሙሉ ስትራክቸሩ ስላላለቀ ስላቡ ስላልተሞላ ውሃ ያፈሳል አዳራሹ። ስለዚህ ያው የገጠምናቸው አምፖሎች እየተበላሹብን ያሉት፣ ፋይሎቻችንም እየተበላሹ ነው። ሙሉ ያስገባል ወደ ውስጥ ውሃ። ያው አሁንም ለመስራት እየሞከርን ነው። ከዚህ በኋላ ያለውን እንግዲህ እታች ከነበር ነው ይሄኛው ይሻላል በሚለው እታች የነበረው በጣም አስቸጋሪ ነው። ሽታ አለው። ለህፃናት በጣም አስቸጋሪ ነበረ። አሁን ይሻላል፣ ነገር ግን አሁንም ምቹ አይደለም። ለመስራት እየሞከርን ነው። ሰው የለውም። ያው ሰው አለመኖር የሚታወቀው እኮ ብዙ አለመምጣቱ የሚታወቀው ስታዩት የጽዳት የለውም ቦታው፣ ግቢው ራሱ። ይሄ ብዙ ነገር ያስፈልገዋል። አሁን እንደምታዩት ዛፎች ዙሪያውን ያሉ ዛፎች አሁን ስታይ ድንጋይ አባጣ ጎርባጣ ነው። ደካሞች ህፃናት እንደፈለጋቸው የማይሄዱበት ቦታ ነውና ከዛ አኳያ ቦታው በረከታማ ነው። ነገር ግን ስራ ያስፈልገዋል፣ ብዙ ነገር ያስፈልገዋል። አሁን ለምሳሌ ያለ ይህንን ወደ ታች ማውረድ እንፈልጋለን። ይሄ መጠለያው እንዲሁም መንገዱ ደግሞ የብዙ ጊዜ ጥያቄ መንገዱ ነበረ። ይሄ ወደ 400 ሜትር የሚሆን ማለት ነው መንገድ። ይህንን መንገድ በህብረተሰቡ ርብርብ፣ በህብረተሰቡ አጋዥነት፣ በአካባቢው እንዲሁም በሌሎቹ በጎ ተሳትፎ በሚያደርጉ ሰዎች 100 ሺህ ብርም 200 ሺህ ብርም 500ም እየሰጡ ምእመናኑ እንግዲህ አሁን ያለውን ደረጃ ደርሰናል። ምእመናንም እንደዚሁ መኪናቸውን እየሰበረባቸው ወደዚህ መምጣት አይፈልጉም ነበር። ቦታውን እየወደዱት እያለ በእግር መምጣት አይችሉም። እንደምንም ብለው ዳገቱን በእግራቸው የሚመጡም አሉ፣ ትተውም በእግራቸው ሳይመጡም በዚያው ትተውት የሚሄዱም አሉ። የእግዚአብሔር እጅ ከገባበት ማለት ነው። ሰዎችም ከረዱን፣ ይህንን አዳምጠው ይህንን ሰምተው የሚረዱን የሚያግዙን ሰዎች ካገኘን አሁን በቅርብ ጊዜ ውስጥ ሁሉም ነገር እናስተካክላለን። የተሻለ መንገድ ነው። የተሻለ መጣው አገልግሎት ያገኛሉ። ሰው ቢሞትም እንኳን ፍትሃት ተፈቶ እዚሁ ተሰናብቶ ይሄዳል።
እንደገናም ደግሞ ክርስትናም ቢኖር አስነስተው ስለት ቢኖራቸውም ስለታቸውን አድርሰው መሄድ ይችላሉ ማለት ነው። አካባቢው ከፍተኛ ቦታ በመሆኑ ለደብሩ አገልጋይ አባቶችም መጠለያ ፈተና ሆኖባቸዋል። ብርዱ፣ ውርጩ፣ ሙቀቱ እየተፈራረቀባቸው ይገኛል። ደብራችን አዲስ አበባ ላይ በባለ ወልድ ስም የተተከሉ 2 አድባራት ብቻ ነው ያሉት። የኛ ደብር ለቡ ባለ ወልድና 4 ኪሎ መካነ ስላሴ ባለ ወልድ 2ቱ ብቻ ናቸው ያሉት። ግን ምእመን ብዙ አይመጣም። ያው ተራራ ነው፣ መንገዱ ምቹ ስላልሆነ ይመስለኛል ብዙ ምእመናን አይመጡም ወደዚህ ቦታ ላይ። እንዲሁም ታቦት አብርሃም በብቸኝነት የሚገኝበት ደብር ነው። አባታችን አብርሃም ወርሃዊ በዓሉ በ28 ነው። በአመት ነሐሴ 28 እና ሐምሌ 7 ስላሴ ቤቱን የባረኩበትን ቀን እናከብራለን። ስለዚህ ምእመናን በጌታችን በዓላት በልደትና በጽንሰት መጋቢት 29 እና ታኅሳስ 29 እንዲሁም ነሐሴ 28 እየመጡ በረከቱን እንዲሳተፉ ደብሩን እንዲያዩት በጣም ለጉዞም የሚመች ቦታ ነው። እዚህ ግን አሁን እንኳን መቀየሪያ ነገር እንኳን የላቸውም። እንኳን መኪና አይደለም የጫማ መቀየሪያም የላቸውም ልጆቻችን ካህናት አባቶች ማለት ነው። እና ይህን ሁሉ መሸፈን የሚቻለው በልማት ነው። ልማት ከለማ ለውጥ አለ ማለት ነው። ልማት ካለማን ቤተክርስቲያኑን ራሱን ይችላል ማለት ነው። ረጅ እንጂ ተረጂ አይሆንም ማለት ነው። ረጅ ነው የሚሆነው እና ይሄ በዚህ መንገድ ምእመናኑ አይተው ይህንን ቤተክርስቲያን እንዲያው በተቻለ መጠን ቤተክርስቲያኑ እንደ አዲስ አበባ ቤተክርስቲያን እንደ አዲስ አበባ አብያተ ክርስቲያናት ልማት ለምቶ የተሻለ መንገድ እንዲሆን ብዬ አስባለሁ። ዛሬ ብዙ ያየችው የሾላ ዛፍ የቤቱ ምሰሶ ሆና ውበት ተላብሳ በቀድሞ መቃኞ ቤት አጠገብ ትገኛለች። የጥንቱ አምልኮ አልፎ የልዑል እግዚአብሔር ስም እየተጠራባት ነው። ይህ ገዳም ከእድር ወደ ቤተ ክርስቲያን ከጨለማ ወደ ብርሃን የተደረገውን ጉዞ ሕያው ምስክር ነው። ታዲያ እንዲህ ላሉ ትጉ ምእመናን እጃችንን እንዘርጋ። ልጆቻችንን ለአገልግሎት ምቹ የሆነ ሁኔታ እንፍጠርላቸው። አምለኪ ማርያም እክል ሰላም ለኪ መጽኔተ ኃይል ሰላም ለኪ